አፍታ ሚዲያ ነው። የሰዓቱን ዜናዎች ይዘን ቀርበናል። አርዕስተ ዜናዎችን አስቀደምን። በርከት ያሉ የፋኖ ሰልጣኞች በኤርትራ በረሃዎች ስልጠናቸውን እየተከታተሉ መሆኑ ተሰምቷል። ከብልጽግናው መንግስት ጋር ከፍተኛ አሰጣ ገባ ውስጥ የገባው የኤርትራ መንግስት ለፋኖ ኃይሎች ከትጥቅ አንስቶ እስከ ስልጠና ባሉ ሁሉን አቀፍ ድጋፎችን እያደረገ መሆኑ ተሰምቷል። የብልጽግናው መንግስትም በተመሳሳይ መልኩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተቃዋሚዎችን በአዲስ አበባ ቢሮ ሰጥቷቸው የኢሳያስ አፈወርቂ መንግስትን የመገልበጥ ተልኳቸውን እንዲያሳኩ ምቹ ሁኔታዎችን እየፈጠሩ መሆኑ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የአብይ አህመድ ሰጣ ገባዎች ተባብሰው ቀጥለዋል። በዝርዝር ታደምጡታላችሁ። የመከላከያ ሰራዊቱ ለሁለት መከፈሉንና በ4 ኪሎ ከጠቅላይ ሚኒስትር አብይ አህመድ ጋር ዝግ ስብሰባ መጠራቱ ተሰምቷል። በዚህ ዝግ ስብሰባ ላይም በርከት ባሉ ከፍተኛ ጀነራሎች ላይ የ4 ኪሎ አስተዳደር ጠንከር ያሉ ውሳኔዎችን እንደሚያሳልፍ ሰምተናል። ታደምጡታላችሁ። በቀጠለው የአማራ ክልል ውጊያ ምሽቱን በምዕራብ ጎጃምና ምስራቅ ጎጃም እንዲሁም በማዕከላዊ ጎንደር አካባቢዎች ውጊያዎች ተጠናክረው መካሄዳቸው ተሰምቷል። በዚህም በቢቸናና ደብረ ወርቅ እንዲሁም በዋሽራና ጎንጃ አካባቢዎች ከፍተኛ ውጊያዎች መደረጋቸውን ሰምተናል። ታደምጡታላችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራና ኦሮሚያ ክልሎች አስደንጋጭ የተባለ ሪፖርትን ማውጣቱ ተሰምቷል። በአማራ ክልል ባለፉት 3 ወራቶች ውስጥ ብቻ ከ120 በላይ የሚጠጉ ንጹሐን ዜጎች በአገዛዙ ሰራዊት መገደላቸውን በሪፖርቱ ላይ ማካተቱን ሰምተናል። ታደምጡታላችሁ። ክቡራትና ክቡራን ቆይታችሁን ከአፍታ ሚዲያ ጋር ስታደርጉ እነዚህንና ሌሎች አንኳር ጉዳዮችን ታደምጣላችሁ። አብራችሁን ቆዩ። በቅድሚያም በርከት ያሉ የፋኖ ሰልጣኞች በኤርትራ በረሃዎች በአሁኑ ሰዓት ስልጠናቸውን እየተከታተሉ መሆኑ ተሰምቷል። የፋኖ ኃይሎች በአገዛዙ ጦር ሰራዊት ላይ ለሚጀምሩት የመጨረሻ ዘመቻ በኤርትራ መንግስት በኩል ከፍተኛ የተባሉ ድጋፎች እየተደረጉ የሚገኝ ሲሆን በአሁኑ ሰዓትም ከ60 ሺህ በላይ የሚጠጉ የፋኖ ሰልጣኞች በኤርትራ በረሃዎች በኢሳያስ አፈወርቂ ከፍተኛ ወታደራዊ ጀነራሎች ልዩ የተባሉ ስልጠናዎች የተሰጧቸው መሆኑ ተሰምቷል። የኤርትራ መንግስት በስልጠና ከሚያቀርባቸው ድጋፎች ባሻገርም ለፋኖ ኃይሎች ከከባድ መሳሪያ አንስቶ በርከት ያሉ የትጥቅ ድጋፎችን በማድረግ ላይ እንደሚገኝም ከወደ ኤርትራ በኩል እየተሰሙ ያሉት መረጃዎች አመላክተዋል። በተመሳሳይም የአብይ አህመዱ አስተዳደር የኢሳያስ አፈወርቂ ተቃዋሚዎችን በአዲስ አበባ ቢሮ ሰጥቷቸው የፕሬዝዳንት ኢሳያስ አፈወርቂ መንግስትን ለመጣል የሚደረገውን ተልዕኮ በዋነኝነት እየመራ እንደሚገኝም ለማረጋገጥ ተችሏል። የፕሬዝዳንት ኢሳያስ አፈወርቂና የአብይ አህመድ ፍጥጫ አሁንም ተጠናክሮ እየቀጠለ ሲሆን ሁለቱም መንግስታት ተቃዋሚዎችን በከፍተኛ ሁኔታ ድጋፎችን እየሰጡ ከፍተኛ የተባለ ውዝግብ ውስጥ መግባታቸውንም እየተሰሙ ያሉት መረጃዎች አመላክተዋል። የመከላከያ ሰራዊቱ ለሁለት መከፈሉን ተከትሎ ጠቅላይ ሚኒስትር አብይ አህመድ አስቸኳይ የተባለ ስብሰባን በ4 ኪሎ መጥራታቸው ተሰምቷል። ከፍተኛ ወታደራዊ ጀነራሎች የሚገኙበት ይህ የ4 ኪሎ ዝግ ስብሰባ በነገው ዕለት የሚጀመር ሲሆን በከፍተኛ ወታደራዊ ጀነራሎች ላይም የ4 ኪሎ አስተዳደር ውሳኔዎችን እንደሚያሳልፍ ለማረጋገጥ ተችሏል። በአሁኑ ሰዓት ከፍተኛ ወታደራዊ ጀነራሎች በሁለት ጎራ የተሰለፉ ሲሆን እየተካሄዱ ባሉ ውጊያዎች ከፍተኛ ጥቅሞችን እያገኙ የሚገኙት ከፍተኛ ወታደራዊ ጀነራሎች በአማራ እንዲሁም በኦሮሚያ ክልል የሚገኙ ውጊያዎች ተጠናክረው እንዲቀጥሉ ፍላጎት ያላቸው ሲሆን ሌሎቹ ደግሞ ሰራዊቱ በከፍተኛ ሁኔታ ጉዳት እየደረሰበትና ለከፍተኛ ኪሳራ እየተጋለጥን ነው፣ ስለዚህ በአስቸኳይ ክልሎቹን ለቀን በመውጣት እንደ በፊቱ ወደ ድንበር አካባቢዎች መጠጋት አለብን በሚል ሰራዊቱ ሁለት ጎራ ለይቶ መቀመጡ ተሰምተዋል። ከዚህ ባሻገርም ወደ ሚዲያ ወጥተው የተለያዩ ቃለምልልሶችን እየሰጡ እና ከሰሞኑ የምክክር ኮሚሽኑ ባዘጋጀው የፓርላማው መድረክ ላይ ንግግር ያደረጉት ብርጋዴር ጀነራል ከበደ ረጋሳ ላይም የ4 ኪሎ አስተዳደር እርምጃ ሊወስድ እንደሚችል እየተሰሙ ያሉት መረጃዎች አመላክተዋል። ይህ የ4 ኪሎ የጀነራሎቹና የጠቅላይ ሚኒስትሩ ዝግ ስብሰባ በከፍተኛ ውጥረት የተሞላ ሊሆን እንደሚችልም ከ4 ኪሎ ምንጮች የተሰሙት መረጃዎች አመላክተዋል። በቀጠለው የአማራ ክልል ውጊያ ምሽቱን በጎጃምና በማዕከላዊ ጎንደር አካባቢዎች ከፍተኛ ውጊያዎች ሲደረጉ ማደራቸው የተሰማ ሲሆን በጎጃም ቢቸናና ደብረ ወርቅ አካባቢ በሚገኙ የገጠር ቀበሌዎችን ከፍተኛ የተባለ ውጊያን በፋኖ ኃይሎች ላይ ለመክፈት በተንቀሳቀሱ ያገዛዙ የጦር ሰራዊት አባላት ላይ ከፍተኛ ጉዳት መድረሱ ተሰምቷል። በርከት ያለ ኃይላቸውን ይዘው ወደ እነዚህ ከተሞች ዙሪያ የተንቀሳቀሱት የብርሃኑ ጁላ ወታደሮች በ4 አቅጣጫዎች በተከፈተባቸው
በፈጸማቸው መጠነ ሰፊ የተባሉ ጥቃቶች በርካታ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ለማረጋገጥ ችለናል። ሌላኛው የፋኖ ኃይል ደግሞ የብርሃኑ ጁላ ሰራዊት ከተሞቹን ለቆ በሚወጣበት ወቅት ወደ ከተሞቹ ዘልቆ በመግባት አስደናቂ የተባለ ኦፕሬሽንን በመፈጸም የአገዛዙ ሰራዊት እንደ ካምፕነት ሲጠቀምባቸው የነበሩ ቦታዎች ላይ ጥቃቶችን በመክፈት በርከት ያሉ ከባባድና የነፍስ ወከፍ መሳሪያዎችን ይዞ ወደ ነበረበት ስፍራ መመለሱንም ለማረጋገጥ ተችሏል። በከተሞቹ ዙሪያ በተደረጉ ውጊያዎችም በርከት ያሉ የብርሃኑ ጁላ ሰራዊት አባላት ሙትና ቁስለኛ የሆኑ ሲሆን በርካቶችም በምርኮ ለፋኖ ኃይሎች እጃቸውን መስጠታቸው ተሰምተዋል። በሌላ በኩል በዘመቻ ዮሐንስ በተሰዋበት የቅኔዋ ምድር ዋሽራና ጎንጃ ላይ ከፍተኛ የተባሉ ውጊያዎች የተደረጉ ሲሆን አናብስታቸውም የወንድማቸውን የፋኖ ዮሐንስ አለማየሁን ደም መመለሳቸው ተሰምተዋል። የፋኖ ዮሐንስ አለማየሁን ደም ሳይውል ሳያድር በመመለስ በርከት ያሉ የአገዛዙ ወታደሮች ላይ እርምጃ መውሰዳቸውንና ደምን በደም መመለሳቸውንም ከፋኖ ኃይሎች የደረሰን መረጃ አመላክቷል። በማዕከላዊ ጎንደር ዞንም ምሽቱን በተለያዩ አካባቢዎች ውጊያዎች ተጠናክሮ የቀጠለ ሲሆን በአካባቢውም በአሁኑ ሰዓት ከፍተኛ የተባሉ ውጥረቶች መንገሳቸውንና ከአዘዞ ካምፕ በርከት ያሉ ሰራዊቶች ወደ እነዚህ የማዕከላዊ ጎንደር አካባቢዎች እንዲንቀሳቀሱም የሰሜን ምዕራብ አዛዥ ጀነራል ብርሃኑ በቀለ ጠበቅ ያለ ትዕዛዝ መስጠታቸውንና በአሁኑ ሰዓትም በቀጠናው ከፍተኛ ውጊያዎች እየተደረጉ መሆናቸውንም ለማረጋገጥ ችለናል። ባለፉት 3 ወራት ውስጥ ብቻም በመንግስት ኃይሎች በአማራ ክልል እየተደረጉ ባሉ ውጊያዎች ላይ ከ120 በላይ ንጹሃን ዜጎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው ዕለት ያወጣው ሪፖርት አመላክቷል። የመንግስት የጸጥታ አካላት በተለይም በአማራ ክልል ኢሰብአዊ የሆኑ ድርጊቶችን በንጹሃን ዜጎች ላይ እየፈጸሙ እንደሚገኝም ለማረጋገጥ ተችሏል። ከሰሞኑም የቃና ዘገሊላ በዓል አክብረው እየተመለሱ በሚገኙ በርከት ያሉ ሰላማዊ ዜጎችን ወደ ካምፕ ወስዶ መረሸኑ በርካቶችን እያነጋገረ የሚገኝ ሲሆን ዓለም አቀፍ ተቋማቶች ጭምር ይህንን የ4 ኪሎን የብልጽግና መንግስት አይን ያወጣ የኢሰብአዊ ተግባርን እያወገዙት እንደሚገኝ ለማረጋገጥ ተችሏል። በኦሮሚያ ክልልም በተመሳሳይ መልኩ የብልጽግናው መንግስት እየወሰዳቸው የሚገኙ የሰብአዊ መብት ጥሰቶች ከጊዜ ወደ ጊዜ ተባብሰው እየመጡ መሆናቸውንና መቆሚያ እንደሌላቸውም የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው ዕለት ባወጣው ሪፖርት ላይ ማመላከቱንም ለማረጋገጥ ተችሏል። ክቡራትና ክቡራን የአፍታ ሚዲያ ቤተሰቦች ለሰዓቱ የተያዙት መረጃዎች እኙ ናቸው።